አብደልቃድር ካህን የተወለደው ፓኪስታን ከህንድ ተገንጥላ ነጻነት ከማወጇ 5 ዓመታት በፊት ነው። የተወለደውም ህንድ ውስጥ ነው። ከ5 ዓመቱ በኋላ ፓኪስታን ገባ። በካራቺ ዩኒቨርሲቲ ትምህርቱን ከተከታተለ በኋላ ምዕራብ በርሊን በሚገኘው የቴክኒክ ዩኒቨርሲቲ ገባ። የፒኤችዲ ዲግሪውን በሜታል ቴክኖሎጂ ሳይንስ አገኘ። ከተመረቀ በኋላ ኔዘርላንድስ በሚገኘው ፊዚካል ዳይናሚክስ ሪሰርች ላቦራቶሪ ለመቀጠር እድል አገኘ። ይህ ድርጅት ደግሞ እንግሊዝ፣ ኔዘርላንድስና ጀርመን ላይ የተሰሩትን የዩራኒየም ምርቶች በጋራ ለሚያቀነባብረው ዩኤስኤን ድርጅት አጋር ነው። ይህ ማለት ዶክተር ካህን የነበረውን የሜታል ቴክኖሎጂ ዕውቀት የሚተረጉምበት ቦታ ማግኘቱ ብቻ ሳይሆን የኒውክሌር ሥራ የሚቀለጣጠፍበትን ዘዴ ለመረዳት ጥሩ ልምድ የሚሰጠው ቦታ ነው። ከጥቂት ሳምንታት ቆይታ በኋላ አብደልቃድር ካህን ኔዘርላንድስ ውስጥ አልሚኖ ወዳለው ዩራኒየም ለምርት በሚዘጋጅበት ምስጢራዊ ጣቢያ ተላከ። የደች ቋንቋ የሚናገረው ካህን ኒውክሌር የሚሰራባቸውን የቴክኒክ ግብዓቶች ዝርዝር የያዙትን ሰነዶች የመተርጎም ኃላፊነት ተሰጠው። ከ2 ዓመታት ቆይታም በኋላ ዩኤስኤን በከፍተኛ ምስጢር የሚጠበቁ የዲዛይን ሰነዶችን እንዲተረጉም አዘዘው። ዲዛይኑ የረቀቀ ቴክኖሎጂ የሚስተናገድበትን የኒውክሌር ጣቢያ ለመስራት የሚያስችል ንድፍ ነበረ። በዛ እጅግ በከፍተኛ ምስጢር በሚጠበቀው ቦታ ካህን ለ16 ቀን ቆየ። እርሱ የታመነ ሆኖ ስለተቆጠረ አይፈተሽም። ካህን የታዘዘውን ሥራ እየሠራ ከትርጉሙ ውጪ በራሱ ቋንቋ ማስተዋሻ መያዝን አዘወተረ። እንዲህ ማድረግ በጊዜው የተከለከለ ቢሆንም ካህን ግን አልተጠረጠረም። በቀጣይ ሥራዎቹም የሚያስፈልገውን ያህል ሰነዶችን ገለበጠ። ፎቶኮፒዎች ወስዶ በልዩ ቦታ በጥንቃቄ አስቀመጣቸው። ያን ጊዜ እንዲህ እንደሚያደርግ ማንም አያውቅም።